እኔም ዮኒ እንደውም ከኔ ይቀጥናል። ፎሶሊያ ነው ምን መስለው ዩኖ ፎሶሊያ አደራም ባይዘው በልዩ ልዩ መንገድ ልናበላሽው እንችላለን። እኔ ስኳር በጣም ሰኒ ካለች አላቅም ያክስቴ ልጅ እዚህ ያለች እሷ ነች በጣም ብዙ ስኳር መስርቅልኝ 3 ኪሎ 4 ኪሎ እየሰረቀን ትምህርት ቤት እንበላለን። ሊትራሊ በሳንታ መጣለይ ሰኒ ሆቴል አላቸው ብዙ በማንኪያ ነው የምበላው። የስኳር ፍቅሬ ልነግር አልችልም በልጅነቴ። ከዛ እናቴን ስለምታውቅ አደራ እንደው እኔ ልጅ አንተ ፊት ስኳር አይቀመጥም እንደው አደራ በመብርሃን ተብዬ ይቆለፋል። ከዛ ልክ ማግኘት ስለማልችል እኮ ነው ቅዱሳን ስኳሩ አንድ ነገር ትለኛለች ቡና ሲፈላ በዚህ ሰፍረና እባላለሁ። አደራ እንዴት እንደምበላል ነገራችሁ አደራ እባላለሁ። ከዛ ምን አደርጋለሁ እሰፍርና አንዱን እንድቻፈሷለሁ መሬትና አንዱን ይዤላት ሄዳለሁ። ከዛ እዛ ጋር ፑሽ አፕ ሰራ 1 2 እኔ ፑሽ አፕ እየሰራ ይመስላታል እኔ ግን ስኳር እየላስኩ ምን እያረክ ነው 1 2 ብራዘር እሺ ምናን ሲሆን ትንሽ ነው እየሰማችሁ ነው። ምናን ሲሆን ትንሽ ነው። አሁን ለምሳሌ አንዳንድ ምናን ስታዩት ምንድነው ትንሽ ነው በለዋ ትንሽ መዝሙር ትንሽ ነው የሆነ አገልግሎት ትንሽ ነው ስብከት ትንሽ ስታዩ ምናን ነው ከዛ ትንሽ ነው ብለህ ነው የምትቀብረው። ይኸውልህ ሲውድኖች ምን ይላሉ መሰለህ እባብ ትንሽ ነው ብለህ አትናቀው ለምን ያስገርምሃልና ይሄ ቀጫጫ ብለህ እንዴት ሄዳለህ አይደል በኋላስ የመገረም አመት የሚል ጥቅስ ነው ቤት ላይ የሚለጥ የአዝመራ አመት እንደሚል የምን ይሆናል በህይወት ላይ የመገረም አመት ለምን ቀጭን አይደለም ውጤቱ ይትዝሎ ቀጭን ቁስል ትንሽ ነው ብለህ መናቅ የለብህም። ኤቭሪ ነገር ትንሽ እግዚአብሔር እጅ ላይ ያረጋው ምንም ትንሽ የለም። የኔ ነገር ትንሽ ነው የኔ ደሞ ኖ እግዚአብሔር ካረጋው ትንሽ የሚባል የለም። እናንተ ቤት ትንሽ የሚባል የለም። ለምንድን ነው የሌለው? ጅማሬ ታናሽ ቢሆንም ፍጻሜ ብዙ ይሆናል። እኔ መጀመሪያ ባይዘው በህይወቴ ለመጀመሪያ ጊዜ ስብከት የሰበኩት እውነቴን ነው ዮኒዬ ኩዩ የሚባል ሀገር ገብረ ጉራቸው ሳልጋበዝ ሰባኪዎቹ ቀርተው ያኔ በሎንቺን ነው የሚመጡት ሞባይል የለም የት እንደደረሱ አልተው ህዝብ ተሰብስቦ ሲጨንቃቸው ፓስተር ሄኖክ ተባልኩ ተደነገጥኩ። የተሰጠኝ ጥቅስ ምንድነው ትንሹን ለብዙ ህዝብ የሁሉን ታናሽ ግን ለብርቱ ህዝብ አደርጋለሁ አላ እንዳለው አደረገው። እርግጠኛ ነኝ እና ዮኒ ሲያገለግል ድሮ እኮ ይሄንን እንትን እንግዲህ በእምነት ሊያይ ይችላል ከተማ ነው ብሎ አያስብም። ያን ጊዜ ቀጭን ነው እሱም እግዚአብሔር የተመሰገነው። እኔም ዮኒ እንደውም ከኔ ይቀጥናል መሰለኝ አይደለም። የእውነት ነው የምላችሁ ፎሶሊያ ነው ምን መስለው ዩ ኖ ፎሶሊያ ራይፒንግ ኢዝ ፎሶሊያ እግዚአብሔር ምስክሬ ቀጭን ሞፈሪያ አይደለም።